አዶናይ እኮ ብቻውን በነበረበት ሰዓት ሙሉ የሶሻል ሚዲያ ማህበረሰብ ተቀባይነት ባልሰጠበት ሰዓት ሌላ ስም በቀየረበት ሰዓት አዶናይ እንትና እየተባለ ስም በሚቀጠልበት ሰዓት በዛን ሰዓት አብራው የነበረችው ጃኒ ናት። ስንት ጉር ተሸፋፍነው ነው የደረሱት። ሰው ላይፍ ውስጥ ዲብ ገብታችሁ ጥልቅ ብላችሁ አስተያየት የምትሰጡ ሰዎች አላል። አይመለከተንም። ማይመለከተን ነገር ላይ አይመለከተንም። ሰው ተጎድቻለሁ፣ ተጠቅቻለሁ፣ ጥቃት ደርሶብኛል፣ ከጎን የሆኑ አስታክሱልኝ ሲል እንደማንኛውም ሶሻል ሚዲያ ማህበረሰብ ድምጽ ልትሆን ትችላለህ። ግን ትዳር አጋቢ ኮሚቴ ይመስል እሷ ትመጥናለች እሷ ትመጥናለች የሚል ነገር ምንም አያስፈልግም። አዶናይ እኮ ብቻውን በነበረበት ሰዓት ሙሉ የሶሻል ሚዲያ ማህበረሰብ ተቀባይነት ባልሰጠበት ሰዓት ሌላ ስም በቀየረበት ሰዓት አዶናይ እንትና እየተባለ ስም በሚቀጠልበት ሰዓት በዛን ሰዓት አብራው የነበረችው ጃኒ ናት። ስንት ጉር ተሸፋፍነው ነው የደረሱት። ሰው ላይፍ ውስጥ ዲብ ገብታችሁ ጥልቅ ብላችሁ አስተያየት የምትሰጡ ሰዎች አላል። አይመለከተንም። ማይመለከተን ነገር ላይ አይመለከተንም። ሰው ተጎድቻለሁ፣ ተጠቅቻለሁ፣ ጥቃት ደርሶብኛል፣ ከጎን የሆኑ አስታክሱልኝ ሲል እንደማንኛውም ሶሻል ሚዲያ ማህበረሰብ ድምጽ ልትሆን ትችላለህ። ግን ትዳር አጋቢ ኮሚቴ ይመስል እሷ ትመጥናለች የሚል ነገር ምንም አያስፈልግም። አዶናይ እኮ ብቻውን በነበረበት ሰዓት ሙሉ የሶሻል ሚዲያ ማህበረሰብ ተቀባይነት ባልሰጠበት ሰዓት ሌላ ስም በቀየረበት ሰዓት አዶናይ እንትና እየተባለ ስም በሚቀጠልበት ሰዓት በዛን ሰዓት አብራው የነበረችው ጃኒ ናት። ስንት ጉር ተሸፋፍነው ነው የደረሱት። ሰው ላይፍ ውስጥ ዲብ ገብታችሁ ጥልቅ ብላችሁ አስተያየት የምትሰጡ ሰዎች አላል። አይመለከተንም። ማይመለከተን ነገር ላይ አይመለከተንም። ሰው ተጎድቻለሁ፣ ተጠቅቻለሁ፣ ጥቃት ደርሶብኛል፣ ከጎን የሆኑ አስታክሱልኝ ሲል እንደማንኛውም ሶሻል ሚዲያ ማህበረሰብ ድምጽ ልትሆን ትችላለህ። ግን ትዳር አጋቢ ኮሚቴ ይመስል እሷ ትመጥናለች የሚል ነገር ምንም አያስፈልግም።